ምን ፈልገሽ ነው ታዲያ? እስቲ አስረጂ። አባቱ ስለማወቅ ስላለበት ነው ያሳወቅሽው። ሌላ ከሱ ምንም ነገር አትፈልጊ፣ አባትነቱ ብቻ ነው ፈልጊ። ጥሩ፣ እንደዛ ከሆነ ጥሩ ነው። ስለዚህ ይረጋጋጣል። መጠየቅ ያለበት እሱ ነው። እሺ አንቺ በእንደዚህ አይነት አግባብ እኔ እጠይቅሻለሁ። ወይ ይሄ ነገር እኔም ብቻ አይደለም ብዙ ሰውን ነው የሚያናጋው። አንቺ አልገባሽም ማለት አይመለከተኝም። ብዙ ሰው ነው የሚያናጋው። ማንንም መናጋት ይችላል። እኔ አይመለከተኝም። አንቺ ስለራስሽ ብቻ ነው የምታስቢው። የኔ ቢዝነስ አይደለም። ስለዚህ አንቺ ለሰው ሲያስብ ሰው ለአንቺ ሲያስብልሽ እሱም አይመለከትሽም። የራስሽን ብቻ ነው የምታስቢው ማለት ነው። ልጁ ግን ይኸውልሽ ሳይረጋገጥ ልጁ ነው ብለሽ ልጁ ስሙን እንዳታጠፊ በቃ ስሙን እንዳታጠፊ። ጨርሰሻል። ከሱ ጋር ጨርሰሻል። በቃ በዚህ ልክ እንደዚህ ምትሆኝ አሁን ማወራሻለሁ። ጨርሰሻል። ልጁ አትበጥብጪው። ኑሪ ለራስሽ። ኧረ እኔ አሁን ለምንድን ነው ለራስሽ ጊዜ በቃ ተረጋጊ እንጂ ምን ሆነሽ? ለራስሽ ኑሪ። ሲጀመር አንቺ ተረጋጊ። ሲጀመር አሁን በቃ ታዩ በትከቻች ታዩ አንዴ በቃ አሁን አንቺ ብዙ ለምን ሰላም ሆነ ለምን ወጥቶ ይገባል ምናምን ብሎ ጭርጭር ያደርግሻል እንዴ? እዛ ጋር ደስታ ብለሽ ትቀበያለሽ፣ እዚህ ጋር ደግሞ የሆነ ነገር ታረጋለሽ። ምንድን ነው ስራሽ? እሰይ ይመችሽ። ግን ከወንድሜ ራስ ግን ውረጂ። ወንድሜንም ሆነ ቤተሰቤን እህቴንም ማሳመን የምችለው በዛ ነው። አሁን አንቺ ኖርማን በአፍ ነገርሽኝ አይደለም? ሂጂ ከነሱ ጋር በከራከር ወይ ከነሱ ጋር ባወራ አንተ ነው ያረገስክላት እስከሚሉኝ ሌላ ነገር ነው የሚያስገባኝ። ገብቶሻል? ስለዛ እኔ ምን እፈልጋለሁ ይመስልሽ? ከአንቺ ትክክለኛ እውነተኛ መረጃ ስለምፈልግ ፍቃደኛ ከሆንሽ አብረሽኝ ሄደሽ ስለ ልጁ ትክክለኛ መረጃ ከሐኪም አንጻር ብንቀበል ለአንቺም አሳማኝ ይሆንልሻል፣ ለኔም ደግሞ ወንድሜን የሚይዝበት መንገድ ይሆነኛል ማለት ነው። ተረዳሽኛል? አዎ። ቅር አይልሽም? በዚህ ምንም ችግር የለውም። ኖርማል ነገር ነው ማለት እኔ ማንንም እንዲረዳ ማንንም እንዲያምን ምናምን ሳይሆን ጀስት ማወቅ ስላለበት ነው ለሱን ይሄንን ነገር የተናገርኩት። ለኔም ለሷም እንግዲህ በስልክ ነው ያወራን። ኖርማልኛ በአካል ሲጀመር አልተገናኘንም። ገብቶሻል? እንደ ቤተሰብ ደግሞ እኔም እንደዚህ አይነት ነገር ቢፈጠር ማዋየው እነሱን ነው። ተረዳሽኝ አይደለ? ያሉኝ እነሱ ስለሆኑ እህት ወንድሞቼ ጋራ እናት አባቴ ጋር ሄዳለሁ እንጂ ሌላ ቦታ አልሄድም። ተረዳሽኛ? እሱም ያንን ነው እኛ ጋር ያደረገው። እኔ ደግሞ ይሄን እንደዚህ ሆነ ሲባል ያው እኔ መሀላችሁ ላይ ያለው ነገር ስላለ ድጋሚ ሌላ ጫወታ ነው ብዬ እንዳላስብ አንቺን ባገኝሽ ይሻላል በሚል እምነት ነው ዛሬ የመጣሁት። እሺ ችግር የለውም ዴቭ። እኔ እናንተ ተነጋግረን መግባባት እንችላለን። በጣም እውነት ለመናገር ሰውን ተረጋግተ ማረጋጋት እንችላል አይነት ባህሪ ያለክ ሰው ነህና ችግር የለውም። እኔ ላንተ ስል ዛሬውኑ አሁኑኑ ሄደን መመርመርም ቼክ ማድረግም እንችላለን። ፈልጋለሁ ነው በእነሱ ፊት ማለት ነው። ከርታው እሺ አንድ ተቀበል ከርታኝ ተቀበይኝ ከልብሽ ከርታኝ። እሺ ግን የሐኪም ቤቱን ችግር የለውም። የሐኪም ቤቱን ወረቀት እንድታመጣ ችግር የለውም። የሐኪም ቤቱን ወረቀት ታሳየኛለህ? እኔ ጋር የለም። አሁን ግን እሷ ይዛ እንድትመጣ እናደርጋታለን። እኔ ቀድመን ሁሉም ነገር እኔና አንቺ መስማማት ነው የሚቀድመው ማለት ነው። አንደኛ ይሄን ጥርጣሬሽን ከውስጥሽ ብታወጪው አሪፍ ነው። ሄርሚ ከዚህ በፊት ብዙ አይነት ችግሮች እንደመጡብሽ ታውቂያለሽ አይደል? አብርሃም ያንቺን የፍቅር ጥያቄ ከተቀበለ በኋላ እንኳን ይሄው ለሶስተኛ ጊዜሽ ምናምን ነው እንደዚህ አይነት ችግር ሲመጣብሽ፣ የውሸት ነገር ሲመጣ አሁን ለሶስተኛ ጊዜ ነው። ስለዚህ ይሄንን ነገር ከውስጥሽ አውጪውና ያን ነገር ማየትሽ አይቀርም። አሁን በንጹህ ልብሽ ይቅርታ አድርጊለትና አብራችሁ መሆን ቀጥሉ። እሺ ተቀበያለሁ። እንደዚህ ነው የሚያምርብሽ። ዛሬ ሰው በሽማግሌ ነው ያስጠራሽ። ስንት 1 2 3 ሽማግሌ ይዤ ነው የመጣሁት። ያስከኝ በጣም ነው እንዴ አይደለም። የምሬ ነው። አንድም ቀን ሰው ተከፋፍቶ ማለት በጣም ይደብራል። ማርቲ ደግሞ ስትነግራኝ ማታ አዳር ሙሉ አልተኛችም በቃ ደብሯት ምናምን ነው እንትን ያለችው ስትለኝ እኔ ደግሞ ባሰ ተጨነኩ ማለት ነው። ለዛ ብዬ ተነፍስለት ሰው ታጣ ደወልኩላትና ቤት እንድትመጣ አረፍኩ ምናምን ከዛ ነገሮችን ለመርሳትና እንዳልተፈጠረ ደግሞ እየሞከርኩ ነበር። እኔም አንቺን ለማስረዳት እየሞከርኩ ነበር። የምሬ ነው ከልቤ ነው። የምሬ ነው። አዎ ማለት ኤርሚ ከዚህ በፊት እኮ ብዙ ችግሮች መጥተዋል ታውቂያለሽ አይደል? አዎ ግን አቤላ እኔ ላይ መፍረድ አትችሉም። ምክንያቱም እሱ ልክ ነሽ። ማጣራት ባለብሽ ሰዓት ማጣራት ነው። ግን ደግሞ እንደዚህ በመሸሸት አይደለም። ክፍተቱን ተጠቅሞ ብዙ ሰው አብሮሽ እሺ አላውራ እየሰማሁህ ነው አቤላ። እና ይኸውልሽ ከዚህ በኋላ አብራችሁ ሆናችሁ ነገሮችን ለማስተካከል መሞከር ነው እንጂ ተራርቆ ሌላ ችግር መፍጠር አይደለም። ገብቶሻል አይደል?
ናፈቅሽ? ኧረ እኔ አላወራም። ተዋቸው ሲጀምር እያስመሰሉ ነው አይደለም ወላሂ ሲለያዩ እና ለማንኛውም እንደውላችኋለን። እሺ መልካም ጊዜ ይሁንላችሁ። ምን ይዘልት ነው ሲሄዱም አንድ ላይ ሲመጡም አንድ ላይ አንዱ ብቻ እንዳላይ ተለያይተው። ሰላም ሰላም ቤተሰብ እንዴት ናችሁ? ዳና ናችሁ? እኔ ዳና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተስ እንዴት ናችሁ? ስራ፣ ጾም እንዴት ነው? እና እኔ ዳና ነኝ፣ እግዚአብሔር የተመሰገነ ይሁን። የዛሬ ቪዲዮ በጣም ደስ ብሎኛል። ሄርሚዬ በጣም ነው የምወድሽ። አብርሃም ደግሞ እንደዛው። በተለይ አብርሃም በጣም ነው የምወድህ። ሲከፋህ አልፈልግም፣ ሲደብርህ አልፈልግም፣ እንዲደብርህ አልፈልግም። አልፈልግም፣ ጥሩ አይሰማኝም። ለዛ ሰላም ሆናችሁ ስለመጣችሁ በጣም ደስ ብሎኛል። ሄርሚ ከትላንት ወዲያ የሰራችው ቪዲዮ አብርሽ አላምንህም ሩታ እውነቷ ነው እያለች ነበር። በጣም ተናድጄ ነበር ከትላንት ወዲያ የተሰራ ቪዲዮ ማለት ነው። ምክንያቱ ሩታ በፊት በጣም ነው የምወዳት፣ አሁንም እወዳታለሁ። ግን ደግሞ የሰው ወሬ እየሰማች ወደ አብርሃም ሄዳ እንደዚህ እየተባልክ ነው፣ እንደዚህ አደረክ፣ እንደዚህ ሆንክ እያለች በጣም ስለምታስጨንቀው ለዛ ከህይወታ ወጣ ማለት ነው። እምነት የሚባል ነገር አለ። እምነት አብርሽ ላይ ብታምኙ በጣም ጥሩ ነው እላለሁ። አለበለዚያ ግን እምነት ከሌለ ብዙ የእናንተም ህይወት ጥሩ አይመስለኝም። ሊሄድም አልችልም እንደዛ ከሆነ ማለት ነው ጋይስ። እና ሄርሚ በጣም አናደሽ ነበር ከትላንት ወዲያ የተሰራ ቪዲዮ። በጣም የምሬ ነው፣ እግዚአብሔርን በጣም ነው የከፋኝ። አብርሽ ደግሞ እንዴ ሰው ምንድን ነው ይሆን ያለው እያለ ነበር። ብቻው ሲቀር በጣም ነው ያዘንኩት። እና ዛሬ ደግሞ ስለታረቁ በጣም ደስ ብሎኛል። እግዚአብሔርን በጣም ደስ ብሎኛል። በጣም ስለምወዳቸው አብርሽ በጣም ነው የምወደው። እግዚአብሔርን ከበፊቱ ነው የምከተለው ከፍቅርዬ እያለ ማለት ነው። እና ጋይስ ዛሬ የተለቀቀው ቪዲዮ በጣም ደስ ብሎኛል። በሩታዬና ቤዚ አንዳንድ ነገሮች እያልኖሩ በሩታ ዩቲዩብ ተለቀዋልና እነሱም እየተከተልኩ ነበር። የምር እርጉዝ ናት ሩታዬ ወይስ አይደለችም የሚል ነገር አብረን የምንሰማው ይሆናል ማለት ነው። አሁን እግዚአብሔር እንዴ እና ማለት ነው ሩታ እግዚአብሔርን እርጉዝ ናት እንዴ? አይ አይደለችም። ብርጭ ነው። ጋይስ ብርጩ መሆን አለበት እንጂ ሌላ ልጅ ሴት ናት። ወንድ ሴት ከሆነች ደግሞ ጥሩ ነው። ለልዑሌ እህት የምትሆን ሴት ከሆነች በጣም ጥሩ ነው። ግን እግዚአብሔር የሰጠክ መቀበል ነውና ችግር የለውም። ወንድም ከሆነ ሴትም ከሆነ ማለት ነው ጋይስ። ግን ሩታዬና ቤዚ በጣም ተጣልተዋል። ሩታም አዎ የምሬ ነው እርጉዝ ነው እያለች ነው። በዚህ ቅድም ሰክረው አደሩ ይመስለኛል። እኔ ያላቅም ሩታዬ ነው ያለችው። እና ጋይስ በዚህም ይሁን ግን ደግሞ የአብርሽዬ ሰላምና ጤና ምንድን ነው የሚባለው ፍቅር ሰላም ካለ ከአብርሽዬ ጋር ምንም አይመስለኝም። ሩታዬ ደግሞ ከአብርሽዬ የምር አርግዘሻል ከሆነ በጣም ደስ ይለኛል። አብራችሁ ስትሆኑ በጣም ታምራላችሁ። አብራችሁ ከሆናችሁ ደግሞ ደስ ይለኛል። ግን እኔ ራሴ የምሰራው ቪዲዮ የምትለቁት ነገር ነው እና እርጉዝ ከሆንሽ በጣም ደስ ይላል። እርጉዝ ካልሆንሽ ደግሞ እግዚአብሔርን እንዴ ሩታ እግዚአብሔር ይርዳሽ ነው የሚልሽ። በኮመንት አትተርፊም። እርጉዝ ካልሆንሽ ማለት ነው እግዚአብሔርን በኮመንት ስድብ ያደርግሻል። እንቺ ደግሞ አይሰማሽም። እና እግዚአብሔርን በጣም ደስ ብሎኛል። የሄርሚዬ ወንድምና እህት አቤልዬ በጣም ነው የምወዳችሁ። አብራችሁ ስትመጡ ደግሞ እንዴት አባታችሁ እንደምታምሩ እና ጋይስ
የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ እና አስተያየት እየሰጣችሁ አብራችሁ እስከ መጨረሻ ቆዩ። አሁን አይደለም ነገም ቪዲዮ ለቃለሁ። እስከዛ ደግሞ ሰላማችሁ ብዝት 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 ይበልልኝ ጋይስ። ሄርሚዬ ደግሞ በጣም ነው የምወደሽ። አብርሽ ደግሞ እንደዛው። አዎ ከልጅነት ነው የምወድህ። አዎ እከተልሃለሁ ዩቲዩብ ላይ ማለት ነው። እና ሰላማችሁ ብዝት ብዝት ይበልልኝ። የአብርሽና የሄርሚ የሩታዬ የሆናችሁ ዶንስ ደግሞ ላይክ እና ሰብስክራይብ እያረጋችሁ አባራቱ። የመዳም ቅመም ነኝ እና እርጉዝ ከሆነች ደግሞ ሩታዬ ደስ ይለናል። አዎ ደስ ይለናል። እና እስከዛ በሌላ ቪዲዮ እስክመጣ ሰላማችሁ ብዝት ብዝት ይበልልኝ። ባይ ባይ ጋይስ።